ሰላም እንድናችሁ ወደ ቻናሌ ቤተሰቦች ዛሬ አጠር ባለች ቪዲዮ ተገናኝተናል። ለዛሬ ያስኩላችሁ ቪዲዮ ሞባይሉ አፕሊኬሽን በሚጫንበት ሰዓት ላይ አፖችን አልከፍትም ያለ ነበረ። በተለይ ዋትስአፕ እና ኢሞ በምንከፍትበት ሰዓት ላይ አንዳንድ ጊዜ ይከፍታል፣ አንዳንድ ጊዜ ደግሞ መልሶ ይዘጋል። ስልኩ ከአቅሙ በላይ የተጫኑ አፕሊኬሽኖች ስለነበረበት ስልኩ ሙሉ ለሙሉ ፎርማት መደረግ ነበረበትና እንዴት አድርገን ፎርማት ማድረግ እንደምንችል ፎርማት ስናደርግ ደግሞ ጉግል አካውንት እንደጠይቅ ማድረግ ስላለብን ጉግል አካውንት እንደጠይቀን በመጀመሪያ ደረጃ አካውንት የሚለው ላይ እንገባለን። ከዛ የስልኩን ጉግል አካውንት ደግሞ ኢሜል አካውንት ሪሙቭ ማድረግ አለባችሁ። ይሄ አጠቅሙ ስልኩ ፎርማት ተደረገ በኋላ ዋይፋይ እንደጠይቀን ወይ ደግሞ ኤፍአርፒ እንዳይገባ ነው። ስለዚህ እዚህ ጋር ጉግል አካውንቱን ልክ ሪሙቭ ስንለው ፓተርን ይጠይቃችኋል። ፓተርኑን ታስገቡልታላችሁ። ፓተርን ካስገባለት በኋላ ጉግል አካውንቱን ሪሙቭ ያደርግልናል። ይሄ የመጀመሪያው ነው። ጉግል አካውንቱን ሪሙቭ ብቻ በማድረግ ሳይሆን ሁለተኛ ደግሞ ቀጣይ ደግሞ ማድረግ ያለብን ምንድነው እንመለስና ከላይ አባውት የሚለው ላይ እንገባለን ወይ ደግሞ ማይ ዲቫይስ የሚለው ላይ እንገባና ከዛ በመቀጠል ቢውልድ ነበር የምትል ጽሁፍ አለች። ቢውልድ ነበር የምትለውን በተደጋጋሚ ትነኩታላችሁ ዲቨሎፐር እንዲያበራላችሁ ማለት ነው። ልክ እዚች ጋር ፓተርኑ አስገብቼለት ዩአር ነው ዲቨሎፐር ይላችኋል። ልክ እዚህ ጋር እንደምትመለከቱት ከዛ ወደ ትመለሳላችሁ። ወደ ኋላ ከወጣችሁ በኋላ ሲስተም የሚለው ላይ ትሄዳላችሁ። ሲስተም ላይ ሄዳችሁ ከታች ዲቨሎፐር ኦፕሽን የምትለው ላይ በመጫን ኦኤኤም አንሎኪንግ የምትለውን ታባራታላችሁ። እሷን ኦን ታደርጋላችሁ። ኤኔብል ካላችሁት በኋላ ስልኩን ፎርማት ማድረግ ትችላላችሁ። ይሄ ማድረግ ጥቅሙ ምንድነው? ስልኩ ጉግል አካውንት እንደጠይቃችሁ ነው። ፎርማት ስታደርጉት ኢሜል አካውንት ተጠይቃችሁ በራሱ ፎርማት እንዲያደርግላችሁ ስለሚፈልግ ነው። ስለዚህ አሁን በእንደዚህ መሰረት ስልኩን እኔ ፎርማት እያደረግኩት ነው ያለሁት። ፎርማት ሳደርግ የራሱን ፓተርን አስገባልታለሁ። ከዛ ኤሬዝ ኦል ዳታ የሚለውን ይጫንና ስልኩን በቀጥታ ፎርማት ማድረግ እንችላለን ማለት ነው። እንግዲህ ይሄን ሲስተም የምንጠቀመው ብዙ ጊዜ ስልኮቻችን ያው ጃንክ ፋይልስ የበዛበት ስልኩ ወይ ደግሞ ቫይረስ ሲኖረው ወይ ደግሞ ስልኩ አፕሊኬሽኖች አልጭንም የሚለን ከሆነ ወይ ደግሞ አፖችን ከጫነ በኋላ አልከፍት ሲለን ስልኩን ፎርማት እናደርጋለን። ዝም ብለን ፎርማት የምናደርጋቸው ከሆኑ ግን ስልኮቻችን ጉግል አካውንት ስለሚጠይቁን ያ እንደጠይቁብን እንዴት አድርገን ጉግል አካውንት እንደጠይቀን ማስተካከል ያለብንን ሲስተም ያሳየዋችሁ ማለት ነው። ስለዚህ በእንደዚህ መሰረት እንግዲህ ፎርማት ማድረግ ችለናል ማለት ነው። ያለ ማድረግ ሁለት ስቴፕ የተጠቀምነው አንደኛው የስልኩን ጉግል አካውንት ሪሙቭ ማድረግ ነው። ሁለተኛው ደግሞ ኦኤኤም የምትለውን ኢኔብል ማድረግ ነው። ያን ካደረገን በኋላ በእንደዚህ መሰረት ፎርማት ማድረግ ይቻላል። ፎርማት አድርገን ከጨረሰን በኋላ እዚህ ጋር የሚያስመርጠን ነገር አለ። ኦልሬዲ ካንትሪ ኢትዮጵያ መርጠን ኔክስት እንላለን። ዋይፋይ የምትለው ጋር ስኪፕ የምትላለች። ምንም ዋይፋይ ኮኔክት ማድረግ አይጠበቅባችሁም። ስለዚህ ራይት አድርገን ኔክስት በማለት ብቻ ስልኩን በቀላሉ መክፈት እንችላለን ማለት ነው። ይሄ ጉግል አካውንት እንደጠየቀን የምናደርግበት ሲስተም ነው። ስለዚህ የትኛውም ስልኮች ሲመጡላችሁ እናንተ እችን ሁለት ሴቲንግ በማስተካከል ብቻ ጉግል አካውንት እንደጠየቃችሁ ማድረግ ትችላላችሁ ማለት ነው። ፓተርን የቆለፉትን አይደለም ፓተርን የማይጠይቁ ወይ ደግሞ ፓተርናቸው ያልተረሱ የሚታወቁ ሆነው ስልኮቹ ቢዚ ሆነው ቫይረስ ገብቶ ወይ ደግሞ ስልኮቹ ሲስተማቸው የሚያስቸግር ሆኖ ሲመጣ ፎርማት ለማድረግ ሁለቱን ሴቲንጎች በማስተካከል ጉግል አካውንት ተጠይቀን ስልኩን በቀላሉ ፎርማት ማድረግ እንደምንችል ነው እዚህ ጋር እያሳያችሁ ያሉት ማለት ነው። ዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።